አንድ ሕፃን ከመሞቱ ጥቂት ሰዓታት በፊት እናቱን ፎቶ አንሺኝ ብሎ ለምን ለመናት? ለመሆኑ ታናሹ ማይክል የራሱን ስንብት አስቀድሞ አውቆት ይሆን? ታሪኩ የሚጀምረው በአሜሪካ እስራኤልና በኢራን መካከል ጦርነት በተቀሰቀሰበት በዚያው አስከፊ የመጀመሪያው ቀን ነው። ማይክል የተባለው ሕፃን እንደ ማንኛውም ቀን የትምህርት ቤት ዩኒፎርምን ለብሶ ቦርሳውን በትከሻው አንግቦ ወደ ትምህርት ቤት ለመሄድ ዝግጅቱን አጠናቆ ነበር። ነገር ግን ከቤት ከመውጣቱ በፊት እናቱን አንድ ያልተለመደ ጥያቄ ጠየቃት። ፎቶ አንሺኝ አላት። እናቱ ለቢቢሲ ስትናገር እንዲህ ብላለች። ተመልሶ መጥቶ የማስታወሻ ፎቶ እንዳነሳው ሲጠይቀኝ ገረመኝ። በፎቶው ላይ እጁን እያወዛወዘ ተሰናበተኝ። ነገር ግን ለመጨረሻ ጊዜ የማየው እንደሚሆን ፈጽሞ አልገመትኩም ነበር። በእርግጥም የዘላለም ስንብት ነበር ትላለች። ማይክል ወደ ትምህርት ቤት ሄደ። ነገር ግን በሚናብ ከተማ በሚገኘው የሻጃሪን ታይቢህ የመጀመሪያ ደረጃ ትምህርት ቤት ላይ በተሰነዘረው የሚሳኤል ጥቃት ሕይወቱ በዚያው ተቀጠፈ። በተባበሩት መንግስታት መረጃ መሰረት በጦርነቱ የመጀመሪያ ወር ውስጥ ከተገደሉት ከ340 በላይ ሕፃናት መካከል ማይክል አንዱ ሆነ። እናቱ ከመሞቱ በፊት የነበረውን የመጨረሻ ምሽት እንዲህ ስትል ታስታውሳለች። እራት አቀረብኩለትና በከፍተኛ ፍላጎት ተመገበ። እማዬ የምግብሽ ጣዕም እንደ ገነት ነው አለኝ። ለምን እንዲህ ትለኛለህ ብዬ ጠየቅኩት። በጭንቀትም ተሞላው። ማይክል ሁልጊዜም የስሙ ትርጉም የአምላክ መልአክ እንደሆነ ይናገር ነበር። እናቱ አሁን የምታስበው አንድ ነገር ብቻ ነው። አምላክ ይህ ልጅ በእውነት ወዶት ወደ ራሱ ወሰደው። የማይክል ታሪክ የጦርነት አስከፊ ገጽታ ለዓለም የሚያሳይ ሌላኛው ልብ ሰባሪ ክስተት ሆኖ ተመዝግቧል። እናንተስ በዚህ አሳዛኝ ታሪክ ላይ ምን ትላላችሁ? ጦርነት ለሕፃናት ምን ትርጉም አለው? ሐሳባችሁን በኮሜንት አጋሩን። ኢትዮ ክሊክ ነበርን። ሰላም ለዓለማችን ይሁን።